ከሚፈውሳቸው ከሚባረካቸው ከሚያድናቸው ከሚያስመልጣቸው መካከል ደግሞ እኔና እናንተ ነው። ጌታ ኢየሱስ የተመሰገነ ይሁን። አንዳንድ ሰው ወደ ሰው ቃልን ይልካል፣ ወደ ሰው መልእክት ይልካሉ። የሚልኩት እሰራልሃለሁ ወይ አንዱ እንኳን ታውቅም። የጎዳቸውን ሰው ሊሆን ይችላል፣ ያስቀየማቸውን ሰው ሊሆን ይችላል፣ ያሳዘናቸውን ሰው ሊሆን ይችላል። ሰዎች ለሰው መልእክት ሲልኩ ማን እንደሆንኩ አታውቅም፣ እንዳረክብኝም አደርግልሃለሁ። ዛቻ ይልካሉ፣ ቁጣ ይልካሉ፣ ማስፈራሪያ ይልካሉ። እግዚአብሔር ግን ኃጢአት ሰርተን በድለነው፣ ኃጢአት ሰርተን ሰርተን ቅር አሰኝተነው የሚልክብን እሰራልሻለሁ ወዮልሽ ማን እንደሆንኩ አታውቂም ሳይሆን ልጄ ሆይ ንስሐ ግቢ፣ ተመለሽ፣ ከወዴት እንደወደቅሽ አስቢ፣ ፈጥነሽ ንስሐ ግቢ፣ ቀድሞ ታረጊ ብሎ በፍቅር ቃል ይናገራል። እግዚአብሔር ቃሉን የሚልከው ለመዛት አይደለም። እግዚአብሔር ቃሉን የሚልከው ለማስፈራራት አይደለም። እግዚአብሔር ቃሉን የሚልከው ለመቆጣት አይደለም። እግዚአብሔር ቃሉን የሚልከው ለመፈወስ ነው፣ ለመባረክ ነው፣ ነፃ ለማውጣት ነው፣ ለማጽናናት ነው። ይህን እየተማርን ያለውን ትምህርት የምትማሩ ሰዎች በብዙ አይነት ሁኔታ ውስጥ ልትሆኑ ትችላላችሁ። በጣም በብዙ ከባድ ስርዓት ውስጥ ልትሆኑ ትችላላችሁ። ይህ ድምፅ ለእናንተ የእግዚአብሔርን ፍቅር የሚያስተጋባ ነው። ለእናንተ የንስሐ ዕድልን የሚከፍት ድምፅ እንደሆነ እንድታውቁ ፈልጋለሁ። እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ያለ ጌታ ወደ እርሱ መጥታችሁ ሊያሳርፋችሁ ስለሚፈልግ ይህን ድምፅ እየተናገረ ነው። ኢየሱስ ያድናል። ቃሉን ላከ፣ ፈወሳቸው፣ ከመከራቸውም ሁሉ አዳናቸው። ጌታ ኢየሱስ የተመሰገነ ይሁን። እንግዲህ ከዝሙት ሽሹ ክፍል 8 ላይ ደርሰናል። ከዝሙት ሽሹ የሚለውን ትምህርት ክፍል 8 ደርሰናል። ከክፍል 1 እስከ ክፍል 7 ብዙ ነገሮችን እያየን መጥተናል። ዛሬ ደግሞ በክፍል 8 ሌላ ሐሳቦችን አብረን የምንመለከት ይሆናል። እግዚአብሔር እንዲናገረን እንዲያስተምረን ደግሞ በቃል ውስጥ አልፎ ነፃ እንዲያወጣን አጭር የእምነት ጸሎት ሁላችን በያለንበት እንጸልያለን። የዘላለም አምላክ የሰራዊት ጌታ ቅዱስ እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግንሃለን። ስለ ታላቁ ምሕረትህ፣ ስለ ታላቁ ፍቅር፣ ስለ ታላቁ ይቅርታ በኢየሱስ ስም የተባረከ ይሁን። የቃል ፍቺ ያበራል፣ አላዋቂዎችንም አስተዋይ ያደርጋል። የክርስቶስም ቃል በሙላት ይኑርባችሁ ተብሎ ተጽፏል። ቅዱስ እግዚአብሔር ሆይ እየተናገርከን እያስተማርከን ፍቃድን ሐሳብን እያሳወከን ስላለ እጅግ አድርጌ አመሰግንሃለሁ። ከምንሰማው ቃል የተነሳ በኢየሱስ ስም ለወደቁ መነሳት፣ ላዘኑ መጽናናት፣ ለታሰሩ መፈታት፣ ለጠፉት መመለስ እንዲሆን በኢየሱስ ክርስቶስ ስም ጸልያለሁ። የትኛውም እስራት ከቃል የተነሳ የተበጠሰ ይሁን። የትኛውም ቀንበር ከቃል የተነሳ የተሰበረ ይሁን። የትኛውም ተጽዕኖ ከቃል የተነሳ በኢየሱስ ክርስቶስ ስም የተነሳ ይሁን። የትኛውም ጨለማ ከቃል የተነሳ የተገፈፈ ይሁን። እግዚአብሔር ሆይ በቃል ውስጥ አልፈ መፈወስ ያለባቸውን ፈውሳቸው፣ ነፃ መውጣት ያለባቸውን ነፃ አውጣቸው፣ መቀደስ ያለባቸውን ቀድሳቸው። ይህ ስለሚሆን እናመሰግንሃለን። ማንኛውም ይህን መማማራችን የሚጠላ ክፉ የጨለማ የዲያብሎስ አሰራር በክርስቶስ ኢየሱስ ጌታና ድንቅ ስም የተመታ ይሁን። ስራው ቅዱ ዓላማ ሁሉ የፈረሰ ይሁን በኢየሱስ ስምና ስልጣን አሜን። ጊዜውን ሰዓቱን ተረከብ፣ ተናገረን፣ አስተምረን፣ እንሰማሃለን። በክርስቶስ ኢየሱስ ጌታና ድንቅ ስም ጸልያለሁ፣ አሜን። የጌታ ስም ለዘላለም እስከ ዘላለም የተመሰገነ ይሁን። ከዝሙት ሽሹ ክፍል 8 ከዝሙት ሽሹ ክፍል 8ን ዛሬ ደግሞ እንመለከታለን ማለት ነው። የእግዚአብሔር ቃል ሲናገር በአንደኛ ቆሮንቶስ ምዕራፍ 6 ከቁጥር 12 ጀምሮ እንዲህ ይላል። አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 12 ጀምሮ ሁሉ ነገር ተፈቅዶልኛል፣ ይሁን እንጂ ሁሉም ነገር አይጠቅምም። ሁሉ ነገር ተፈቅዶልኛል፣ ይሁን እንጂ ምንም ነገር በእኔ ላይ አይሰለጥንም። ደግሞ ምግብ ለሆድ ነው፣ ሆድም ለምግብ ነው። እግዚአብሔር ግን ሁለቱንም ያጠፋቸዋል። ሰውነት ለጌታ ነው እንጂ ለዝሙት አይደለም፣ ጌታም ለሰውነት ነው። እግዚአብሔር ጌታን ከሙታን እንዳስነሳው እኛንም ደግሞ በኃይሉ ከሙታን ያስነሳናል። ሰውነታችሁ የክርስቶስ የአካሉ ብልቶች እንደሆኑ አታውቁምን? ታዲያ የክርስቶስን ብልቶች ወስጄ ከዝሙት አዳሪ ብልቶች ጋር አንድ ላድርጋቸውን ከቶ አይገባም። ወይስ ከዝሙት አዳሪ ጋር የሚተባበር ሰው ከእርሷ ጋር አንድ ሥጋ እንደሚሆን አታውቁምን? ሁለቱ አንድ ሥጋ ይሆናሉ ተብሏልና። ነገር ግን ከጌታ ጋር የሚተባበር ከእርሱ ጋር አንድ መንፈስ ይሆናል። ከዝሙት ሽሹ። ሰው የሚሰራው ኃጢአት ሁሉ ከአካሉ ውጪ ነው። ዝሙትን የሚፈጽም ግን በገዛ አካሉ ላይ ኃጢአትን ይሰራል። ለመሆኑ ሰውነታችሁ በውስጣችሁ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ይህም መንፈስ ከእግዚአብሔር የተቀበላችሁት ነው፣ እናንተም የራሳችሁ አይደላችሁም።
በዋጋ ተገዝታችኋልና ስለዚህ በሰውነታችሁ እግዚአብሔርን አክብሩ ይላል። ክብር ለኢየሱስ ይሁን። ከዝሙት ሽሹ። ሰው የሚሰራው ኃጢአት ሁሉ ከአካሉ ውጪ ነው። ዝሙትን የሚፈጽም ግን በገዛ አካሉ ላይ ኃጢአት ይሰራል ይላል። ጌታ የተመሰገነ ይሁን። ከዝሙቱን በሉ ሽሹ። ክብር ለኢየሱስ ይሁን። እንግዲህ ከዝሙት ሽሹ በሚለው በዚህ ትምህርታችን ውስጥ ብዙ ነገሮችን እያየን መተናል። የዝሙትን ትርጉም፣ ከዝሙት የምንሸሸው የምናመልጠው እንዴት ነው፣ የዝሙትን አይነቶች ተመልክተን እግዚአብሔር ከዝሙት ሽሹ ለምን አለን የሚል ነጥቦችን እያየን ነው። ለምንድን ነው ከዝሙት የምንሸሸው የሚል ነጥብ። አንደኛ ከዝሙት የምንሸሽበት ምክንያት ዝሙት ከሌሎች ኃጢአቶች በበለጠ ባህሪን፣ ጤንነትን፣ ቤተሰብን የሚጎዳና የሚያጠቃ ኃጢአት ስለሆነ ነው። ከዝሙት የምንሸሽበት ምክንያት ዝሙት ከሌሎች ኃጢአት በተለየ ባህሪን፣ ጤንነትን፣ ቤተሰብን የሚጎዳ የሚያጠቃ ኃጢአት ስለሆነ ነው። በዝሙት ውስጥ ያለ ሰው እንኳን የመሰረተው በዝሙት ውስጥ ያለ ሰው ነገ የመሰረተው ቤተሰቡ አደጋ ላይ ይወድቅበታል። ምክንያቱም ዝሙት ክፉ ልማድ ስለሆነ ትዳር ውስጥ በገባበት ሰዓትም ጸንቶ መቆም ስለማይችል እዚህ መዛም ሲል እግዚአብሔር የሰራለት ቤት ይፈርሳል፣ የሰጠው ልጆችም ይበተንበታል ማለት ነው። እና በዝሙት ውስጥ በማመንዘር ውስጥ ያለ ሰውም ደግሞ በዛ ምክንያት ቤቱ አደጋ ላይ ይወድቃል። በዝሙት ውስጥ እስራት ውስጥ ያለ ሰው ጊዜ አብዛኛዎቹ ለቤተሰባቸው በቂ ፍቅርና በቂ ጊዜም የላቸውም። ግን ይሄ ማለት ለቤተሰቦቻቸው በቂ ፍቅርና በቂ ጊዜ የላቸው ሰዎች በሙሉ ዘሟች ናቸው ወይም አመንዛሪዎች ናቸው ማለት አይደለም። የስራ ጫና ምናምን ሊኖርባቸው ይችላል። ግን አብዛኛው ጊዜ ደግሞ በዚህ ስራ ውስጥ ያሉ ሰዎች ምክንያቱም ከቤተሰቦቻቸው ጋር ከልጃቸው ከሚስታቸው ጋር የሚያሳልፉት ጊዜ አይኖርም። ሌላ ቦታ ስለሆነ ጊዜያቸው፣ ገንዘባቸው ወዘተ የሚያልቀውና በዝሙት በማመንዘር ስርዓት ውስጥ ያሉ ሰዎች ለቤተሰቦቻቸው በቂ ጊዜ በቂ ፍቅር አይኖራቸውም። ለቤተሰብ በቂ ገንዘብም አይኖራቸውም። ለምን? ገንዘባቸውም ሌላ ቦታ ነው የሚጨርሱት። በቂ ገንዘብም አይኖራቸውም እና ልጆች ሊራቡ ይችላሉ። ዳይፐር ሊያልቅ ይችላል። ወተት ሊያልቅ ይችላል። ቤት ኪራይ የሚከፈለው ሊጠፋ ይችላል። አስቤዛ ማሟላት ሊያቀተው ይችላል። በጣም ከባድ ስርዓት ነው። ቀላል ነገር እንዳይመስላችሁና እነዚህ ነገሮች መታሰባል። ስለዚህ ዝሙት እግዚአብሔር ሽሹ ያለበት ምክንያት ከሌሎች ኃጢአቶች በተለየ በበለጠ ሁኔታ ባህሪን፣ ጤንነትን፣ ቤተሰብን የሚጎዳና የሚያጠቃ ኃጢአት ስለሆነ ነው። ሁለተኛው እግዚአብሔር ከዝሙት ሽሹ ያለበት ምክንያት ምንድነው? የእግዚአብሔር ፍቃድ ከዝሙት ርቀን እንድንቀደስ ነው እና የእግዚአብሔር ፍቃድ በእኛ ላይ እኛ ከዝሙት ርቀን እንድንቀደስና የገዛ ሰውነታችንን በንጽህናና በክብር መያዝ እንዳለብን እንድናውቅ ነው። ሁሉም አማኝ አንድ ነገር ማወቅ ያለበት ነገር የእግዚአብሔር ፍቃድ በአንተ ህይወት፣ የእግዚአብሔር ፍቃድ በአንቺ ህይወት፣ የእግዚአብሔር ፍቃድ በእኔ ህይወት፣ የእግዚአብሔር ፍቃድ በሁላችን ህይወት ከዝሙት ርቀን በቅድስና እንድንኖርና የገዛ ሰውነታችንን በክብርና በንጽህና መያዝ እንዳለብን እንድናውቅም ጭምር ነው። ከዝሙት ሽሹ ያለበት ምክንያት ሁለተኛው የእግዚአብሔር ፍቃድ በቅድስና እንድንኖር እንጂ በርኩሰት እንድንመላለስ ስላልሆነ ነው። በርኩሰት መመላለሳችን የሰይጣን ሐሳብ፣ የሰይጣን ፕሮግራም ነው። አንድ ሰው አማኝ ሆኖ አገልጋይ ሆኖ ክርስቲያን ሆኖ በርኩሰት ኃጢአት በዝሙት ኃጢአት ውስጥ ተይዞ በግብረ ሰዶም ሊሆን ይችላል፣ በሌዝቢያንስ ሊሆን ይችላል፣ በራስን በራስ ማርካት ሊሆን ይችላል፣ በህልም በሚፈጸም ርኩሰት ሊሆን ይችላል፣ በምኞት ሊሆን ይችላል፣ በማመንዘር በዚህ ኃጢአት ውስጥ ከተያዘ ያ ሰው በሰይጣን ንክሻ በሰይጣን ጥርስ ውስጥ ነው ያለው ማለት ነው። ደህንነት የገባው የታሰረ ሰው ነው ማለት ነው። ደህንነት ገብቶታል፣ ስለ ኢየሱስ ገብቶታል። ስጋው ቸርች ሊሄድ ይችላል፣ ነገር ግን በሰይጣን ቁጥጥር ውስጥ ያለ ሰው ነው። እንዲህ አይነት ሰዎች እግዚአብሔር ከዚህ አይነት ነገር ነፃ እንዲያወጣቸው ዮናስ ተጨንቄ ሳለሁ ወደ እግዚአብሔር ተጣራው እንዳለ ወደ እግዚአብሔር አቤቱ አድነኝ ብሎ ሁልጊዜ መጮህ አለበት ማለት ነው። አንድ ጊዜ አንድ ሰው ነበር እና ያ ሰው አገልግሎት ውስጥ ገብቶ ያገለግላል እና በጣም በሚደንቅ ሁኔታ ያገለግላል፣ ይሰብካል፣ ይጸልያል፣ ምናምን በቃ ያገለግላል። ግን በጣም የሚቸገርበት ነገር በቃ ሴሰኝነት በጣም ያስቸግረዋል እና በምኞት ነው የሚቃጠለው። እሱ በቃ በምኞት ነው የሚቃጠለው። ሄዶ አቅፎ ተሳስሞ ተዳርቶ ዘሙቶ ምናምን አይደለም። በቃ ገና እህቶችን ሲያይ የእህቶችን ስስ ፓርቲ የሆኑ ቦታዎችን ሲመለከት በቃ ስሜቱን መቆጣጠር ያቅተዋል። በፍትወት ስሜት በጣም ይቃጠላል። እና በጣም የዚህ ነገር አስከፊነቱ ደግሞ መድረክ ላይ ቆሞ ራሱ እየሰበከ የሆነ ነገር ካይ በቃ ይረበሻል ማለት ነው። ወክ እያደረገ ሲሄድ ምናምን በቃ ይረበሻል፣ በጣም ይቸገራል። ኢየሱስ ጌታ ነው። ጌታን ይወዳል ያ ሰው እና በጌታ ፊት በጣም ያለቅሳል፣ በጣም ይጸልያል። እግዚአብሔር ሆይ እባክህ አድነኝ፣ ይህን ነገር አልፈልገውም። ብዙ ጊዜ
እንደዚህ አይነት ሰዎች በተለይ አዲስ ክርስቲያኖች አዲስ ጌታ ተቀብለው ከዛ ደግሞ ልክ አገልግሎት ውስጥ በሚገቡበት ሰዓት እንዲህ አይነት ነገሮች መገለጥ ይጀምራሉ። ሰይጣን ወደፊት እንዳትሄዱ እርምጃችሁን ለመግታት እነዚህን ነገሮች በደንብ አድርጎ ይገልጣቸዋል። ያኔ ነው ሰው የሚበላው። ጌታ እንደተቀበላችሁ ወደ አገልግሎት እንደገባችሁ አካባቢ ላይ እንዲህ አይነት ፈተናዎች ይመጣል። ምኞቱ ይመጣል፣ በህልም የሚዋጋችሁ ነገር ይመጣል። ብዙ ፈተናዎች የሚመጡት ያኔ ነው። ለምንድን ነው? በአጭር ዘግቶ ሊያስቀራችሁ ስለሚፈልግ ነው። እና ያ ሰው በጣም በቃ ጌታ ሆይ ማሪ ብሎ በጣም መጸለይ ጀመረ። ሲጸልይ አንድ ቀን 7 ቀን ደረቅ ጾም ጸሎት ገባዋል። እግዚአብሔር ይህን ነገር ከኔ ላይ በቃ ይሄ እህቶችን ሳይ በጣም የምረበሸውን ነገር፣ በፍቶት የምቃጠለውን ነገር፣ በስሜት እንትን የምለውን ነገር እግዚአብሔር እንዲያነሳልኝ ጸሎት ገባዋል። የጾመ እየጸለየ የሆነ ቀን ላይ በህልሙ ምን ያያል? አንድ እጅ መጣ አለ። አንድ እጅ መጣና እዚህ ታፋይ አካባቢ ላይ ጭቅ አድርጎ ሲያነሳ ልክ ከውስጤ እንደ ስር እንደ ይሄ ጫማ መስፊያ ቺንጋ የሚባለው ክር አለ፣ ጫማ ክር ይባላል እና እንደሱ አይነት ነገር ስቦ ሲያወጣ ከራስ ጸጉር እግር ጥፍሬ ድረስ በቃ ምዝዝ ብሎ ስር ነገር አወጣ አለ። ከዛ በኋላ ይህ መራራውን ስር ነቀልኩልህ ብሎኝ ጣለው አለ። ከዛ ከእንቅልፌ ስነቃ እውነትም እዛ ታፋይ ላይ በጣም አመመኝ አለ። ጸለይኩ፣ ጌታ ሆይ ይህን መራራ ክፉ ስር ከውስጤ ስለነቀልክ አመሰግናለሁ። የጸሎቴን ጨርሼ ወጣሁ። ከዛ በኋላ ወገኖቼ እንኳን ሴቶችን አይቶ እህቶችን አይቶ በፍቶት በምኞት ሊቃጠል ይቀርና መጣው ቢተሻሹትም ምንም የማይመስለው ሰው ሆነ። እስራት ነበር። ገባችሁ? ኖርማል አይደለም። መመኘት ኖርማል አይደለም። ኃጢአት መስራት ኖርማል ተጽዕኖ ነው። ዲያብሎስ ከመጀመሪያም ኃጢአትን ይሰራል። ሰዎችንም ኃጢአት የሚያሰራው ዲያብሎስ ነው። ስለዚህ በምኞት የሚቃጠል ሰው፣ በራስን በራስ ማርጋት የሚቃጠል ሰው፣ በግብረ ሰዶም በሌዝቢያንስነት በተለያየ ስራ ያለ ሰው እግዚአብሔር ሆይ አድነኝ ብሎ ከጸለየ እግዚአብሔር ያን ሰው ያድነዋል። አንዳንዶች ይህን ትምህርት እየሰሙ ለምሳሌ እንደው በቃ እንደው ደውዬ እንደው አስተዳደሬን ይጸልይልኝ የሚል ሰው ይችላል። እሱ ኦኬ ነው ይጸልያለሁ። ነገር ግን ዋናው ነገር አንተ ነህ መጸለይ ያለብህ። በዚህ አጋጣሚ ነገር ልነግራችሁ ፈልገው ነገር በቃ ችግራችሁን ካያችሁ እግዚአብሔር ሆይ ይህን ነገር አንሳልኝ። ደግሞ ይውል ሲት ያነሳላችኋል። እውነቴን ነው የምነግራችሁ። ልክ ሰው ጌታ እንደተቀበለ ወደ አገልግሎት ገና ገብቶ ድክ ማለት ሲጀምር ሰይጣን ለማስባጨር ለማስቀረት በእንጭጭ ለማስቀረት ነገሮችን ሁሉ ለማዝጋት ይሄንን መንገድ ነው የሚጠቀመው። በቃ ይሄ የፍትወቱን የርኩሰቱን ነገር ነው የሚያበዛው በሰዎች ላይ። እግዚአብሔር ይመታዋል። ስለዚህ ሁለተኛው ከዝሙት ያለበት ምክንያት የእግዚአብሔር ፍቃድ በቅድስና እንድኖር ነው፣ በርኩሰት እንድንመላለስ ስላልሆነ ነው። ዛሬ ከሶስተኛው ጀምሮ ያለውን ነጥቦች አብረን የምንመለከት ይሆናል። ሶስተኛ እግዚአብሔር አምላክ ለምንድን ነው ከዝሙት ያለበት ምክንያት የሚለውን ቃል አብረን እንመለከታለን። ሶስተኛው አንደኛ ቆሮንቶስ ምዕራፍ 6 ቁጥር 15 ላይ በጌታ ስም አነባለሁ። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 15 ጀምሮ እንዲህ ይላል፣ ሰውነታችሁ የክርስቶስ የአካሉ ብልቶች እንደሆነ አታውቁምን? ታዲያ ክርስቶስን ብልቶች ወስጄ ከዝሙት አዳሪ ብልቶች ጋር አንድ ላድርጋቸውን ከቶ አይገባም ይላል። አዳምጡ። ሰውነታችሁ የክርስቶስ የአካሉ ብልቶች እንደሆነ አታውቁምን? ታዲያ የክርስቶስን ብልቶች ወስጄ ከዝሙት አዳሪ ብልቶች ጋር አንድ ላድርጋቸውን ከቶ አይገባም። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 15 ሰውነታችሁ የክርስቶስ የአካሉ ብልቶች እንደሆነ አታውቁምን? ታዲያ የክርስቶስን ብልቶች ወስጄ ከዝሙት አዳሪ ብልቶች ጋር አንድ ላድርጋቸውን ከቶ አይገባም። ሶስተኛው ከዝሙት ሽሹ የተባለበት ምክንያት አንድ ሰው ዝሙት ለመፈጸም ወደ ዝሙት ቤት ገብቶ ኦር የዝሙት ቦታ ላይ በሚገኝበት ሰዓት ላይ ያንን ኃጢአት ለመፈጸም የሚሄደው ለብቻው አይደለም፣ አማኝ ከሆነ ማለት ነው። ምንድነው ቃሉ የሚለው? በጣም እንድትሰሙኝ ይፈልጋለሁ። ቃሉ የሚለው ምንድነው? ሰውነታችሁ የክርስቶስ የአካሉ ብልቶች እንደሆነ አታውቁምን? በመጀመሪያ ደረጃ ሰውነታችን እኛ ጋር ያለው ሰውነት የክርስቶስ የአካል ብልት ነው። የክርስቶስ የአካል ብልት ነው። እኛ ጋር ያለው ሰውነት የክርስቶስ ሰውነት ነው ማለት ነው። የክርስቶስ የአካሉ ብልት ነው። አካሉ ክርስቶስ ነው፣ እኛ ደግሞ ብልቶች ነን። ስለዚህ እኔ ጋር ያለው ሰውነት የክርስቶስ የአካሉ ብልት ነው።
በሌላ አማርኛ እኔ ጋር ያለው ሰውነት የክርስቶስ ነው፣ ከክርስቶስ ጋር ግንኙነት ያለው ነው። ለምሳሌ እጄ የኔ አንድ አካል ነው። እጄ የኔ አንድ ብልት ነው። እጄ በቀጥታ ቢሆን በተዘዋዋሪ ከጭንቅላቴ ጋር ግንኙነት አለው። እጄ በቀጥታ ቢሆን በተዘዋዋሪ ከእግሬ ጋር ግንኙነት አለው። እጄ በቀጥታ ቢሆን በተዘዋዋሪ ከዓይኖቼ ጋር ግንኙነት አላቸው። በደም ይገናኛሉ፣ በስር ይገናኛሉ፣ በቆዳ ይገናኛሉ፣ በስጋ ይገናኛሉ፣ በስር ይገናኛል። እጄና ዓይኔ፣ እጄና ጭንቅላቴ፣ ሁሉ ነገሬ፣ እኔ ላይ ያሉ ብልቶች በሙሉ እርስ በርሳቸው ይገናኛሉ። አካሉ እኔ ነኝ፣ እጄ ግን ብልት ነው። አካሉ እኔ ነኝ፣ እጄ ግን ብልት ነው። ክርስቶስ አካል ነው፣ እኛ ደግሞ ብልቶች ነን። ስለዚህ አንድ አማኝ በቀጥታም ይሁን በተዘዋዋሪ አንደኛ ከአካሉ ከክርስቶስ ጋር ይገናኛል። ሁለተኛ ከሌሎች አማኞችም ጋር ይገናኛል። ለምን? ክርስቶስ አካል ነው፣ እኛ ብልቶች ነን። ክርስቶስ አካል ነው፣ ቤተ ክርስቲያን ደግሞ ብልቶች ነን። ለምሳሌ ቀኝ እጄ ሲታመም እኮ ግራ እጄም ነው የሚጎዳው። ቀኝ እጄ ሲቆሽሽ ግራ እጄም ነው የሚቆሽሸው። በቀጥታም ይሁን በተዘዋዋሪ ግንኙነት ስላለው ማለት ነው። ስለዚህ ሰውነታችሁ የክርስቶስ የአካሉ ብልቶች እንደሆነ አታውቁም? ምን አለ ታዲያ? የክርስቶስን አካል ብልቶች ወስጄ ከዝሙት አዳሪ ብልቶች ጋር አንድ ላድርጋቸውን? ከቶ አይገባም፣ አይገባም። የኔ ሰውነት የክርስቶስ የአካሉ ብልት ነው። ክርስቶስ አካል ነው፣ የኔ ሰውነት ደግሞ አንድ ብልት ነው። አንደኛ ሌሎች ብልቶችም አሉ ማለት ሌሎች አማኞችም አሉ፣ ሌሎች ክርስቲያኖችም አሉ፣ ሌሎች አገልጋዮችም አሉ። ሁለተኛ ራሱ ክርስቶስ አለ ማለት ነው። የኔ ግንኙነቴ ከክርስቶስ ጋርም ነው ከሌሎች አማኞችም ጋር ነው። ብዙ ጊዜ አማኞች ስንሆን የማናስተውለው የማይገባን ነገር አለ። ውድቀታችን የኛ ውድቀት ብቻ ይመስለናል። ማግኘታችን የኛ ማግኘት ብቻ አይደለም። የኔ ውድቀት የሌሎች አማኞችም ውድቀት ነው። እነሱንም የሚነካ ነገር አለው። የኔ ስኬት የሌሎች አማኞችም ስኬት ነው። እነሱንም የሚነካ ነገር አለ። እኔ ጋር የሚፈጸመው ነገር ቤተክርስቲያንንም ይነካል፣ ሌሎች አማኞችም ይነካል፣ ክርስቶስ ጋር ነው የሚደርሰው። ለምሳሌ ዮናስን ወደ ነነዌ እንስበክ ተብሎ ዮናስ ግን ወደ ተርሴስ ለመሄድ ኮበለለ ይላል። ወደ ተርሴስ ምትሄድ መርከብ አግኝቶ የጉዞውንም ዋጋ ከከፈለ በኋላ ወደ ተርሴስ ጉዞውን ቀጠለ ይለናል። ዮናስ ወደ ተርሴስ ሲሄድ በመርከቡ ታችኛው ክፍል ገብቶ ተኛ። እየኮበለለ ስለነበረ እግዚአብሔር በመርከቢቱ ላይ በባህሩ ላይ ከባድ ንፋስ አመጣ፣ ወጀቡ በቃ አላስኬድ አላቸው። ስለዚህ የመርከቡ ሰዎች በጣም ተጨነቁ፣ ጭነት ይጥሉ ጀመረ፣ ምንም አልሆነም። መጨረሻ ላይ ምን ሐሳብ አመጡ? እስኪ እያንዳንዳችን ወደ አምላካችን እንጩህ፣ ምናልባት ይሰማን ይሆናል። አልሆነም። መጨረሻ ላይ ዮናስን አገኙት። ሁሉም ተመጡና እስኪ ያሉ ይሄ ሁሉ ጥፋት በማን ምክንያት እንደደረሰብን እንወቅ ብለው ዕጣ ሲጣጣሉ ዕጣው ዮናስ ላይ ወደቀ። ምንድን ያደረከው ሲሉት ልክ ሲነግራቸው ከእግዚአብሔር ኮብልሏል። በዮናስ ምክንያት መርከበኞቹ ታወቁ፣ በዮናስ ምክንያት መርከቢቱ ታወቀች። ከዛ ምን አላቸው? ይሄ ማዕበል ጸጥ እንዲላችሁ እኔን ወደ ውሃው ጣሉኝ አላቸው። ልክ ወደ ውሃው ሲጥሉት ማዕበሉ ጸጥ አለ። በዮናስ ምክንያት መርከበኞቹ ታወቁ፣ በዮናስ ምክንያት መርከቢቱ ታወቀች። መርከቧ ቤተክርስቲያንን ነው የምትወክለው፣ መርከበኞቹ አማኞችን ነው የሚወክሉት። ዮናስ ደግሞ አማኝ ሆኖ ያን ቤተክርስቲያን አባል ሆኖ በኃጢአት ውስጥ የሚመላለስን ሰው ነው የሚወክለው። አንድ አማኝ አንድ ክርስቲያን ቤተክርስቲያን እያለው ኳየር እያለው ጸሎት ጓድ እያለው ወንጌል ስርጭት ቲም እያለው እህቶች ወንድሞች እያሉት እሱ በዝሙት ኃጢአት ርኩሰት ውስጥ በሚመላለስበት ሰዓት ላይ እሱ ብቻ አይደለም የሚረክሰው፣ እሱ ብቻ አይደለም የሚጎዳው፣ አብሮት ያሉትንም ጭምር ነው የሚጎዳቸው። ቤተክርስቲያኒቱንም ጭምር ይጎዳታል። ለምን? ሰውነታችሁ የክርስቶስ የአካሉ ብልቶች እንደሆነ አታውቁም? ምን ይላል? እሱ ኃጢአት ሲሰራ ለምን መሰላችሁ? እሱ ምናልባት በዛች ቤተክርስቲያን እጅ ሊሆን ይችላል፣ ሌላኛው እህት ደግሞ እግር ልትሆን ትችላለች፣ ሌላኛው ወንድም አይን ሊሆን ይችላል። ይሄኛው ለሰራው ጥፋት በቀጥታም ይሁን በተዘዋዋሪ እነሱንም ያነካካቸዋል ማለት ነው። ቤተክርስቲያኒቱንም ያውካታል ማለት ነው። ይሄንን ካልኩሌሽን ማወቅ አለባችሁ። ያንቺ ውድቀት ለሌሎች እህቶችም ውድቀትን ያመጣል። ያንተ ውድቀት ለሌሎች ወንድሞችም ውድቀትን ያመጣል። የኔና የናንተ ውድቀት ለቤተክርስቲያንም ውድቀትን ያመጣል። ይሄንን ማሰብና ሁሉ ጊዜ ኃላፊነት ሊሰማን ይገባል። አንተ ገብተህ ለ5 ደቂቃ ለሰራው የርኩሰት 5 ደቂቃ ለሰራሽው ኃጢአት ሌሎች አማኞች በጽድቅ የሚኖሩት እነሱ ተጽዕኖ ውስጥ መግባት የለባቸውም። ቤተክርስቲያን ተጽዕኖ ውስጥ መግባት የለባትም።
በዮናስ አመፀኛነት የመርከቦቹ ሰራተኞች መከራ ውስጥ ገቡ። ጭነትን መጣል ጀመሩ። መርከቢቱ መታወክ ጀመረች። ዛሬ ቤተክርስቲያን እየታወከች ያለችው፣ ዛሬ የጸሎት ጓድ ወንጌል ስርጭት ቲም አገልጋዮች እየታወኩ እየታመሱ ያሉት በመካከል ካሉ ከዮናሶች የተነሳ እኮ ነው። ዘሟች ዮናሶች አሉ። አመንዛሪ ዮናሶች አሉ። በምኞት የሚቃጠሉ ዮናሶች አሉ። ኦፍ ኮርስ አንተ ንስሐ ልትገባ ትችላለህ፣ ይቅር በለኝ ልትል ትችላለህ። ግን ቤተክርስቲያን ላይ እባክህ መከራ አታምጣ። ሌሎች እህቶች ወንድሞች ላይ መከራን አታምጣ። ዋጋ የሚከፍሉ አሉ፣ የሚጾሙ አሉ፣ የሚጸልዩ አሉ፣ ወንጌል ስርጭት የሚወጡ አሉ። በጣም ዋጋ የሚከፍሉ ሰዎች አሉ። አንተ ጊዜ ገንዘብ ተርፎ ኃጢአት ለሸመትከው እነሱ መከራ ማየት የለባቸው። ይሄ ደግሞ ተጠያቂነትንም ስለሚያመጣ ሁላችንም ኃላፊነት ሊሰማና ቆም ብለን ልናስብ ልንጠነቀቅ ያስፈልጋል። በዮናስ ምክንያት የመርከብ ሰራተኛ ታወቀ። በዮናስ ምክንያት መርከቢቱ ታወቀች። ሰራተኞቹ የቤተክርስቲያን አባላት አገልጋዮች ናቸው። መርከቢቱ ቤተክርስቲያንን ነው የምትወክለው። ይህን ነገር ሁላችንም ማወቅ መቻል አለብን። ስለዚህ ሰውነታችሁ የክርስቶስ የአካሉ ብልቶች እንደሆነ አታውቁምን? ታዲያ የክርስቶስን ብልቶች ወስጄ ከዝሙት አዳሪ ብልቶች ጋር አናድርጋቸውን አለ። አንድ ሰው አንድ አማኝ ዝሙት በሚፈጽምበት ሰዓት ላይ ሰውነታችን የክርስቶስ የአካል ብልት ነው። ስለዚህ ከክርስቶስ ጋር ህብረት አለን ማለት ነው። ከክርስቶስ ጋር ህብረት አለን በመንፈስ ማለት ነው። አሴም ታይም ደግሞ ከእህቶች ከወንድሞች ጋርም ህብረት አለን በመንፈስ። ስለዚህ አንድ አማኝ ዝሙት ሊፈጽም ዝሙት ቤት ሲገባ ብቻውን አይደለም የሚገባው። ክርስቶስንና አካሉንና ሌሎቹንም ብልቶች ይዟቸው ይገባል በመንፈሱ ማለት ነው። በመንፈሱ ይዟቸው ይገባል። ከዛስ ክርስቶስንም ሌሎቹንም አማኞቹንም በመንፈስ ህብረት ስላለው ከነሱ ጋር የዛ የዝሙቱ የኃጢአቱ ተባባሪ ያደርጋቸዋል ማለት ነው። የክርስቶስ ብልት ወስጄ ከዝሙት አዳሪ ጋር አንድ ላደርጋቸው ከቶ አይገባም። ወደ ዝሙት የሚሄደው ብቻውን አይደለም። ያሰው አካሉን ክርስቶስንና ሌሎቹንም ብልቶች በመንፈስ ይዟቸው ነው የሚገባው። ሲዳራ ይዟቸው ነው የሚዳራው። ሲተኛ ይዟቸው ነው የሚተኛው። ሲዘሙት ይዟቸው ነው የሚዘሙተው። ሲያመነዝር ይዟቸው ማንን? አካሉን ክርስቶስንና ሌሎች ብልት የሆኑ እህቶች ወንድሞቹን በመንፈስ ይዟቸው ገብቶ እነሱንም በመንፈስ የዛ ኃጢአት ተባባሪ ክርስቶስን የዛ ኃጢአት ተባባሪ ያደርገዋል። ሌሎች አካላቶቹንም ሌሎች ብልቶችንም የዛ ኃጢአት ተባባሪ በመንፈስ የዛ ተባባሪ ያደርጋቸዋል ማለት ነው። ሞቶ በሞቱ መንግስተ ሰማያት ይዞት የገባውን ኢየሱስን እሱ ኃጢአት ሊሰራ ዝሙት ሊፈጽም ዝሙት ቤት ይዞት ይገባል። እርኩሰት ቤት ይዞት ይገባል። ይከቶ አይገባም ማለት። አማኝ ሆናችሁ ክርስቲያን ሆናችሁ ማስተርቤሽን ስትፈጽሙ፣ ሌዝቢያን ስታከናውኑ፣ ግብረ ሰዶም ስትፈጽሙ፣ ከእንስሳ ጋርም ስትተኛ ሊሆን ይችላል፣ ከስጋ ዘመድ ጋር ሊሆን ይችላል፣ ከጋብቻ ፊት ዝሙት ሊሆን ይችላል፣ በጋብቻ ላይ ማመንዘር ሊሆን ይችላል። ስትፈጽም ብቻ በመንፈስ አካሉን ክርስቶስንም እያረከስከው ነው። የዛ ነገር ተባባሪ እያረክ ነው። ሌሎች እህቶች ወንድሞች ብልቶቹንም ደግሞ አሴም ታይም እያረካቸው ነው፣ እያረከስካቸው ነው። በዚህ ምክንያት ክርስቶስ በቤተክርስቲያን ውስጥ እንዳይሰራ እንቅፋት ይሆናል። ሌሎች አማኞችም ተለቀው ብዙ ርቀት እንዳይሄዱ መሰናከል ይሆንባቸዋል ማለት ነው። ይሄ ደግሞ ቅዱስ ስለሆነ እግዚአብሔር ሕዝብ ተገቢ አይደለም። ስለዚህ ያ ሰው ሳይገባው ሞቶ በሞቱ ሕይወት የሰጠውን መንግስተ ሰማያት ያስገባውን ጌታ ይዞት ይገባል ማለት ነው። አንድ ጊዜ አንድ መጽሐፍ ሳነብ እንደዚሁ በዚህ ዙሪያ የተጻፈ መጽሐፍ ሳነብ አንድ በጣም የሚደንቅ ሐሳብን አገኘው እና ሰውየው ምን ብሎ ነው የጻፈው? መጽሐፉን ሲጽፍ ዝሙትን የሚፈጽም ሰው ክርስቶስንም የዝሙት ተባባሪ ያደርገዋል ያለው ይሄን ቃል ጠቅሶ ማለት አንደኛ ቆሮንቶስ ምዕራፍ 6 ቁጥር 15 ጠቅሶ አንድ ሰው አንድ አማኝ አንድ ክርስቲያን አንድ አገልጋይ ዝሙት ሲፈጽም በዛ ሰዓት ክርስቶስንም ያስፈጽመው። እነሱ እንደውም ቃል በቃል ክርስቶስንም ያስፈጽመዋል ያለው። ያው እኔ ግን ቃሉ ከበድ ስለሚለኝ ተባባሪ ያደርገዋል ብዬ ነው የምወስደው። ምክንያቱም ቃሉ እንደሚናገረው ሰውነታችሁ የክርስቶስ የአካሉ ብልቶች እንደሆነ አታውቁምን? ታዲያ የክርስቶስን ብልቶች ወስጄ ከዝሙት አዳሪ ብልቶች ጋር አንድ ላድርጋቸው ከቶ አይገባም ማለት። ሰውነቴ የክርስቶስ የአካሉ ብልት ነው። ክርስቶስ አካል ነው። የኔ ሰውነት ደግሞ ያንዱ የክርስቶስ ብልት ነው። እጅ ሊሆን ይችላል፣ እግር ሊሆን ይችላል፣ ሌሎች ብልቶችም አሉ። ልክ እኔ ሰውነት ላይ እጅ አለ፣ እግር አለ፣ አይን አለ። እግሬን ሲያሞቁ ሁለንተናዬ ነው የሚታወቀው። ስለዚህ እኔ ኃጢአት ለመስራት ዝሙት ቤት ገብቼ ስተኛ ስዳራ ኃጢአቱን ስፈጽም
አሴም ታይም በመንፈስ ክርስቶስንም የዛ ነገር ተባባሪ አድርጌዋለሁ፣ ሌሎች ብልቶችንም ተባባሪ አድርጌያቸዋለሁ በመንፈስ ማለት ነው። እኔን ብቻ ሳይሆን ብዙዎችን ይጎዳል ማለት ነው። ሞቶ በሞቱ ህይወት የሰጠንን መንግስተ ሰማያት ያስገባንን ጌታ እኛ ዝሙት ቤት ውስጥ ይዘን መግባት ተገቢ አይደለም። ኢየሱስ እኛ ሲኦል እንዳንገባበት ስለኛ ሲኦል ወረደ። እኛ ግን ኢየሱስ ክርስቶስን ለሰይጣን መስዋዕት የሚቀርብበት ዝሙት ቤት ውስጥ ይዘን መግባት ተገቢ አይደለም። ስለዚህ ዝሙት ስትፈጽም አንተ የምታየው ነገር፣ አንተ የምታስበው ነገር ተኝተህ በ5 ደቂቃም በ10 ደቂቃም የሆነ ነገር ሆነ መነሳትህን ነው። ከዛ በኋላ በቃ ጌታ ይቅር ይለኛል ንስሐ ገባለሁ ምናምን። ኦፍ ኮርስ እግዚአብሔር ይቅር ይላል፣ እግዚአብሔር ንስሐ ትገባለህ ምናምን ነገር። ግን ማወቅ ያለብህ ነገር ክርስቶስንም የዛ ኃጢአት ተባባሪ እያደረግከው ነው ማለት ነው። ለዚህ ነው ሰውነታችሁ የክርስቶስ የአካሉ ብልቶች እንደሆነ አታውቁምን? ታዲያ የክርስቶስን ብልቶች ወስጄ ከዝሙት አዳሪ ብልቶች ጋር አንድ ላድርጋቸውን ከቶ አይገባም ማለት። በቃ ማወቅ ያለብህ ነገር ሰው ዝሙት የሚፈጽም ከሆነ ክርስቶስንም የዛ የዝሙት ተባባሪ እያደረገው ነው ማለት ነው። ለዚህ ነው ከዝሙት ሽሹ ያለበት ምክንያት። ዝሙት ስትፈጽም ክርስቶስንና የክርስቶስንም አካል ይዘህ ወደ ዝሙት ቤት ስለምትገባ ነው። ትንቢተ ዮናስ ላይ ያለውን ቃል ባነብላችሁ በጣም ደስ ይለኛል። ምክንያቱም አማኝ፣ ምክንያቱም ክርስቲያን፣ ምክንያቱም አገልጋይ ጌታን የሚያቅሰው ኃጢአት ሲሰራ ይሄንን ርኩሰት ሲፈጽም የሚጎዳው ራሱን ብቻ እንዳልሆነ ብዙ ቤተክርስቲያኖች ወደፊት መሄድ ያቃታቸው፣ ብዙ ቤተክርስቲያኖች ብዙ ነገራቸው የሚያዝባቸው ከእንደዚህ አይነት ሰዎች የተነሳ ነው።